Stop the fight! Back off, both of you! Right now! እውነት ነው ጀሚናይ ወይስ ቻትጂፒቲ የተሻለ ፎቶ ክሬት ማድረግ ይችላል? ዛሬ በዚህ ቪዲዮ የምንመለከተው ይሆናል። ሶስት ፎቶዎችን ለሁለቱም አፕሊኬሽን እንሰጥና የትኛው የተሻለ በጥራት እንደሰራ እንመለከታለን። ታዲያ ይህን ቪዲዮ ከተመለከታችሁ በኋላ እናንተም የፍርዱ አንዱ አካል ናችሁና ኮሜንት ላይ የቱ የተሻለ እንደሆነ ተነግሩኛላችሁ። ማፕቴክ ነኝ። በቴክኖሎጂ ዙሪያ በቲክቶክ እንዲሁም ደግሞ በሁሉም ሶሻል ሚዲያ በዩቲዩብም ታገኙኛላችሁ። እኔ ጋራ እንደዚህ አይነት ትምህርቶችን የምትፈልጉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመንካት ይህን ቪዲዮ ደግሞ ላይክ አድርጋችሁ በመጀመር ሙሉ ፍርዱን ለእናንተ ሰጠሁኝ ማለት ነው። እንቀጥል። እሺ መጀመሪያ ላይ ሁለቱንም ጀሚናይንም ቻትጂፒቲንም መክፈት አለብን። እኔ በፒሲ ነው የማሳያችሁ፣ እናንተ በስልካችሁ መከታተል ትችላላችሁ። ለቪዲዮ እንዲመቼ ነው። የመጀመሪያው ታብ ላይ ጀሚናይን መክፈት ይኖርብኛል ማለት ነው። ጀሚናይን ሰርች እናደርጋለን፣ እንከፍታለን። በነገራችን ላይ ጀሚናይ ራሱን አብዴት አድርጎ ጀሚኒ ኦሚኒ ወደሚል መጥቶ የሚያምር ግራፊክ ይዞ መጥቷል። ስልካችሁ ላይ አብዴት አድርጋችሁ ሞክሩት። እዚህ ጋር ደግሞ ቻትጂፒቲን እንክፈታል። ቻትጂፒቲም ራሱን አብዴት አድርጎታል። ከዛ ሁለተኛ የሚያስፈልገን ደግሞ ክሬት የምናደርግበት ሶስቱን ፎቶ ክሬት የምናደርግበት ተመሳሳይ ፕሮምፕት አዘጋጅቻለሁ። እንደምትመለከቱት እዚህ ጋር ፕሮምፕት 1 ፕሮምፕት 2 እና ፕሮምፕት እያስቀምጫለሁ። ሶስት ፕሮምፕት የመጀመሪያ የምንሞክረው በመጀመሪያ ፕሮምፕት ለሁለቱም ሰጧል ማለት ነው። ወጣት ሴት የሀበሻ ቀሚስ ለብሳ የሚለው ነው። የትኛው ጥርት ያለ ፎቶ ይሰራል እንመልከት። መጀመሪያ ቻትጂፒቲ ጋር እንሂድ። እዚህ ጋር ግን ስትሰሩ ኤአይ ስትጠቀሙ ፎቶ ክሬት ስታደርጉ ስፔሲፊክ አድርጉ። ፎቶ ከሆነ ክሬት የምታደርጉት ክሬት አን ኢሜጅ የሚለው ምረጡለት። ይሄ የተሻለ እንዲሰራ ያደርግላችኋል። ከዛ ያመጣሁትን ፕሮምፕት አደርግና ምን አደርጋለሁ ማለት ነው፣ ሰሚት አደርገዋለሁ። ሁለተኛው ላይም እንደዚህ ፕላስ ምልክት ተጭኜ ክሬት ኢሜጅ የሚለውን መምረጥ ይኖርባቸዋል የተሻለ ስራ እንዲሰራ። ያንን ፕሮምፕት አስገባለሁ። አሁንም ተመሳሳይ ፕሮምፕት ነው፣ ሁለቱም ይሰራሉ። ቻትጂፒቲ ካሻሻለው ነገሮች ውስጥ ሶስት ፎቶዎችን ብቻ ነው የሚሰራው። ነገር ግን ከ22 ደቂቃ በኋላ መልሶ ይሰራላችኋል ማለት ነው። ፊት 24 ሰዓት ነበር እንዲጠብቅ የሚያደርገው። ተጨማሪ ደግሞ ፍጥነቱንም አሁንም አስተካክሎታል፣ እኩል በኩል አድርጎታል። ከጀሚናይ ጋር ትንሽ ነው ልዩነት ያላቸው እንጂ ፈጥኖ ነው የሚጀምረው። አሁን ትንሽ ነው ፈጥኛ የጀመርኩበት፣ ግን እናያለን የትኛው ቀድሞ እንደሚወጣና የትኛው የተሻለ እንደሚሰራ። አብዛኞቻችን ጀሚናይን ነው የምንጠቀመው ለፎቶ። ቻትጂፒቲ ግን አሁን የሌለ መጥቷል። እሱ ማሳየት ነው የፈለግኩት። እናንተም ትፈርዳላችሁ ማለት ነው። ወጣት ኢትዮጵያዊ ሴት ባህላዊ ሀበሻ ቀሚስ ለብሳ የሚል ነው። ምንም እኔ ከጀሚናይ ቢጀምር ይሻል ነበረ። ጀሚናይን አንድ እናውርደው፣ ሁለቱን እናወርደዋል። የቻትጂፒቲን የምናወርደውና ዙም አድርጌ ነው የማሳያችሁ በደንብ እንድትፈሩ። በሶስት ፎቶ ነው በመጀመሪያ ፎቶ። እሺ የመጀመሪያው ጀሚናይ ነው። በጀሚናይ የሀበሻ ቀሚስ ነው፣ በደንብ ይረዳል፣ ሀሳብ ያቀርባል። ኢቭን እዚህ ጋር ፀጉሯ ላይ ያለውን ወርቁ ምናምን አሪፍ ነው። በቃ ኢትዮጵያዊ ያደርጋል፣ ግን ብረር ያደርጋል። የመጀመሪያው የሆነ ኤአይ መሆኑ በሆነ መንገድ ያስታውቅበታል። እዚህ ጋር ደግሞ ተመልከቱ የጀሚናይ አርማ አለ። በቃ ሁሌም የማይመቸኝ ለምን እንደዛ እንደሚያደርግ አላውቅም። ምናልባት በክፍያ ስለሆነ ይሆናል። ተመልከቱ ይሄን ፎቶ አንድ፣ ይሄ የጀሚናይ ነው ማለት ነው። የቻትጂፒቲን ደግሞ ብንመለከት እዩት። ቻትጂፒቲ አውርደነዋል። ዙም አድርገን የሆነ ለማመን እስከሚከብዳችሁ ድረስ ነው የሚያምረው። ቻትጂፒቲ እውነት ሰው ነው ወይስ ኤአይ ነው ትክክለኛ ነው እስከምትሉ ያማረ ነው። ምንም አይነት ሎጎ የለውም። ርት ያለ ነው ሁሉ ነገሩንም። አሁን ብቻ ተኳኩላ የወጣች ኢትዮጵያዊ እንጂ በታሪክ ኤአይ አትመስልም። እና እኔ ቻትጂፒቲን እዚህ ጋር 1 ነጥብ ሰጠዋለሁ ከጀሚናይ። ጀሚናይን እዚህ ጋር በልጧል ብዬ ነው የማስበው። ኦኬ በሁለተኛው እስኪ ነጥብ እንመልከት። አሁንም ኒው ቻት እንላለን። የዚህኛውን ይዞ እንዳይመጣ እዚህም ጋር መተን ኒው ቻት እንላለን ማለት ነው። ሁለተኛው ደግሞ እስኪ አገርና ቦታ እንስጠው። አዲስ አበባ ጎዳና ዝናብ ከዘነበ በኋላ በጃን ሜዳ ላይ ደመና ሰማያዊ ደማቅ ቀለሞች የሚላለ እሱን ፕሮምፕት ታስገባዋለህ። በአማርኛ ያደረኩት አማርኛ ለመረዳት ራሱ ብዬ አስቤ ነው። ክሬት ኢሜጅ መጀመሪያ ለጀሚናይ እንስጠው። ኦኬ ሰብሚት እናድርግለት። ለቻትጂፒቲ ኢሜጅ መርጠንለታል። ኦኬ ኮንትሮል ቪ አድርገን እንቀጥል። ሁለተኛው ደግሞ አዲስ አበባን ይበልጥ እንዲያምር አድርጎ ዝናብ የጣለበት ቦታ አስመስሎ የትኛው እንደሚሰራ ደግሞ እንመለከታለን። በነገራችን ላይ እኔ ማፕቴክ ነኝ። በኤአይ ዙሪያ ያማከራችኋለሁ። ሰብስክራይብ ላይክ አድርጋችሁ ብትከላከሉኝ ታተርፋላችሁ። ሰብስክራይብ አድርጋችሁ የደወል ምልክቱን ንኩ። ቪዲዮ በለቀቁ ቁጥር ወደ እናንተ ይመጣላችኋል። እሺ የእንትናው ጀምሯል። ዳውንሎድ እናድርገው። እሺ ዳውንሎድ እናድርገው። ጀሚናይ ትንሽ ፈጠን ይላል ከቻትጂፒቲ ቀድሜም ስለሰጠሁት ነው። ይሄኛውም ትንሽ ነው የሚዘገየው። እሺ እስከዛ እስከሚሰራ ኦኬ ሬት አድርጎታል። ዳውንሎድ እናድርገውና ሁለቱንም ተመልክተን እንፈርዳል ማለት ነው። መጀመሪያ ከጀሚናይ እንጀምር። ሁሌ ከጀሚናይ መጀመር ደስ ይላል። ኦኬ የታክሲ ቀለሞችን ለማምጣት ሞክሯል። ደስ የሚል ነገር አለው። ጃን ሜዳ የሆነ ሜዳ ነገር ይዞ መጥቷል። ጃን ሜዳ ይመስላል አይመስልም አይዶን ነው። ከዛ እዚህ ጋር ደግሞ ሚኒባስ ተራ፣ ጃን ሜዳ ካፌ፣ ብቻ ጃን ሜዳ ሰፈር እንዳለ ለማስመሰል ነገር አድርጓል። ጀሚናይ አሪፍ ነው። ኢትዮጵያዊ ይዘት አላቸው ታክሲዎች ምናምኖችም አሉ። ግን እዚህ ጋር ስትመለከቱት
ለማምጣት ሞክሯል፣ ግን ኤአይ ይመስላል አይመስልም? እናንተ ትፈርዳላችሁ ማለት ነው። ቻትጂፒቲን ልክፈተው። የቻትጂፒቲን ደግሞ ተመልከቱት። የሆነ ህንፃ አንጥቷል፣ የማይታወቅ ህንፃ አንጥቷል። ግን ሰማዩንና የሆነ ነገሩን ስታዩት አዲስ አበባ ላይ ያለመሆኑን ስለምናውቅ እንጂ የፎቶ ጥራት ብትመለከቱ እዚህ ጋር ቻይናዎችን ተጠቅሟል። እዚህ ባለበት ግን ቻትጂፒቲ ነጥብ ጥሏል ብዬ ነው የማስበው። አዲስ አበባ ላይ ሳይሆን የውጭ ሀገር ዜጋዎች እንዲመስሉ አድርጓል። ኢትዮጵያ አልመሰሉም ይመስለኛል። እዚህ ጋር ትልቅ ኢረር ፈጥሯል። ስለዚህ ቻትጂፒቲ እዚህ ጋር ነጥብ ጥሏል። እዚህ ጋር ነጥብ ጥሏል ማለት ነው። በእኔ ሀሳብ ነው አሁን እዚህ ጋር በሰጠሁት ራንደምሊ ነው። ምናልባት ብናስተካከለው የተሻለ ይዞ ሊመጣ ይችላል። ተጨማሪ ሶስተኛውን እንመልከት። ሶስተኛውን እንመልከት። የመጨረሻው የኢትዮጵያ አረጋዊ ሴት ምስል ነው ይዤ የመጣሁት። በዚህ ምስል ደግሞ ማን አሸናፊ ይሆናል እንመልከት እስቲ። እንመልከት። ኒውቻት እንበለው አሁንም ክሬት ኢሜጅ። ከዛ የፕሮምፕቱን ይዤ መጣሁ ሰጠሁት። ኦኬ እሺ፣ ጀሚናይም ጋር እንምጣ። ተመሳሳይ እናድርግ። ክሬት ኢሜጅ እንምረጥለት። ፕሮምፕቱን ኮፒ እናድርግለት፣ ፔስት እናድርግለት። እሺ፣ የትኛው ደግሞ አሁን የተሻለ እንደሚሰራ እናያለን። ምናልባት ቅድም ቻትጂፒቲ የወረደ ነገር ነው የሰራልኝ ማለት ነው። ጉግል ጀሚናይ ኤአይ ቢመስልም ወደ ኢትዮጵያን አቅርቦታል። እስካሁን ድረስ በቆየሁበት ግን እውነት ለመናገር ቻትጂፒቲ እንዳይነት ስህተት አይቼበት አላውቅም ነበረ። ኦኬ፣ እየጠበቅን አልሰራም። እዚህ እንዘዘው ደግሞ ግሬት። ኦኬ እሺ፣ ትንሽ አዝጎኝ ነበር፣ እምቢ ብሎኝ ነበር። አሁን ሰርቶልኛል። ትንሽ እንጠብቅ። አሁን የአረጋዊ ሴትን ክሬት አድርጎልናል ጀሚናይ አረጋዊ ሴትን ክሬት አድርጎልናል። የትኛው እንደሚበልጥ ፋይት ነው የምናደርገው ዛሬ ማለት ነው። እሺ እስቲ እንመልከት። ከኋላ ብለር ያደርጋል ምናምን እንጂ እኮ ኢትዮጵያዊ እንዲመስሉ ይጥራል። እኔ የማይመቸኝ ነገር ልንገራችሁ፣ ከጀርባ ብለር ሲያደርገው በሆነ መንገድ ኤአይ መሆኑ ያስታውቃል። ፎቶ አነሳሱ፣ ቅርብ አደራረጉ ኤአይ መሆኑ ያስታውቃል። እና ጀሚናይ በዚህ የተነሳ ምንም ሰላም አይሰጠኝም። ሰው አይቶ በቀላሉ እንዲፈርድ ማድረግ ይችላል ማለት ነው። ጀሚናይን ቻትጂፒቲ ግን ተመልከቱት። አረጋዊ ሴት ብሎ ነው፣ ግን በሆነ መንገድ የሆነ ሰው ኤዲት አድርጎ ፎቶ ያነሳ ነው ይመስለው። ማርያምን እኔ ጀሚናይ ይለይብኛል። የቅድሙ ራሱ መድገም ስላስጠላኝ ነው እንጂ ብንደግሞ ያማረ ፎቶ ይዞ ነው የሚመጣው። ተመልከቱ። ያንኛውንና ይሄን ስታስተያዩት ይሄ በጣም ጥርት ያለ ነው እና እኔ ጀሚናይ ለእኔ የወረደ ነው ከቻትጂፒቲ። ቻትጂፒቲ በጣም ጥርት ያሉ ፎቶዎችን ነው እየሰራ ያለው። ተመልከቱ። ዙም አድርገን ብንመለከት በስነ ስርዓት ኤዲት የተደረገ በስልክ የተነሳ ወይ ደግሞ በደህና ካሜራ የተነሳ ነው ይመስለው። የጀሚናይን ብትመለከቱት ግን ይዩት፣ አሪፍ እኮ ነው። ከጀርባ ያለው ግን የሆነ መንገዱ ኤአይ ይመስላል እና ለእኔ ቻትጂፒቲ ወረር የሌለው ነው። ይመቻችሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሰላም ቆዩ።